ማይረባ ነገር ስሜ ጠፍቷል ኦሬዲ ሳራ የተናገረችው ነገር የሆነ ቤት ትገቡና ስም ይዛችሁ ትወጣላችሁ የሆነ ቤት ትገቡና ስም ይዛችሁ ትወጣላችሁ ያ ነገር 100% እርግጠኛ ከዚህ በኋላ ለምትለምኑ ለተቸገራችሁ ሰዎች ወይውላችሁ ምክንያቱም በጣም ይሄ የምንረዳዳበት ዓለም ቀርቷል የታይታ ብቻ ሆኗል በጣም ነው የሚሰቀጥጠው በእውነት ነው ማዝነው እኔ በጣም አዝናለሁ ምንድነው ምረዳኝ ሰዎችን በማጋለጥ ነው እኔ አገልግሎቴ እኔ ብታጋልጥልኝ ሌሎች ስንት የሚጋለጡ ሰዎች አሉ ሂድና እነሱን አጋልጥ እንዴ ይሄ ልጅ ላንተም ራሱ ታናሽህ ነው እውነቱን እናውራ ከተባለ አይደል እንዴ ያንተም ታናሽ ነው እድሜህን ባላቀው የረሳሁት ነገር እንዴ ቆይ ኖርማሊ መኪና ስገዛ ኢንሹራንስ ምናምን ያስፈልገዋልና ለሁለቱም ሰዎች አዘጋጅቻለሁ ካሽ ፕራይስ ለሷም እንደዛው ሶ 2000 ድራም ሌላ ጭማሪ ይሰጥሻለሁ እዚህ ጋር እሺ አመሰግናለሁ በጣም ማመሰግናለሁ ጋይስ ኢንሹራንስ እና አንዳንድ ነገር የሚያስፈልገዋትን ነገር እንድታረጊበት ነው በጣም ነው ማመሰግነው በእውነት እኔ ቃል የለኝም ማመሰግነው ማለት የኢትዮጵያውያን የናንተ ድምጽ ነው እሱም ደግሞ የናንተን ድምጽ አክብሯል እኔንም የፎሎ ቻሌንጅ ብሎ አላጨናነቀኝም እንደምታውቁት ካንዳንድ ነው የሰጠኝና እባካችሁን በጣም ለምናችሁ ነገር ፎሎ አድርጉት ፎሎ አድርጋችሁ 1 ሚሊዮን አስገቡት እሱ ቻሌንጅ ቢሰጠኝ ከትብብራችሁ አንፃር እርግጠኛ ነኝ ከሚሊዮን ያልፍ ነበር እስካሁን ድረስ ማለት ነው ነገር ግን ቻሌንጅ አልሰጠኝም በጣም አድርጋችሁ አመስግኑልኝ መርቁልኝ በጣም ልጅ ነው ማለት እኔ በእንትን ካየሁት አንፃር ሳየው ገና ህፃን ነው በእውነት እግዚአብሔር ማለት በቃ እድሉ ስለሌለኝ ነው እንጂ እሞልደው ማደርሰው አይነት ልጅ ነው ገና ትንሽ ልጅ ነውና መርቁልኝ ትንሹም ናሆሜም ማለሲ በጣም ሁላችሁንም በጣም ነው ማመሰግነው በድምጻችሁ ያገዛችሁኝን ሁላችሁንም ነው ማመሰግነው ከሁሉ በላይ ግን አምላኬን አመሰግናለሁ እግዚአብሔርን አመሰግናለሁ የረዳኝን አምላክ አመሰግናለሁ ቅድስት ድንግል ማርያምንም አመሰግናለሁ ኬቢ ማርሻልን በመቀጠል በጣም ነው ማመሰግነው ኬቢ ይመቻችሁ ሁላችሁም ተምዛፕ ይመቻችሁ ሁላችሁም ይሄን ነገር ያረጋችሁት እናንተም ናችሁ ሁላችሁም ተምዛፕ ይመቻችሁ ላቭ ብዙ ነገር ልመልስለት ይችላል ብሩን ግን አልመልስም እውነቱን ለመናገር መመለስ ስለማልችል በልቼዋለሁ በቀደም ትላንትና እንደዚህ ገንፈል አደረኩትና እንደ መረቅ ምናምን ሾርባ አድርጌ ጠጥቼዋለሁ ኦኬ ይሄን ቪዲዮ እንደምታዩት የመጀመሪያ መናገር የምፈልገው ነገር this is በጣም disrespect for me you know በጣም disrespect ነው ምክንያቱም አንድ ሰው ተቸገረ ብዬ እኔ ወጣት ነኝ you know what I mean ለሰው ይሄንንም ማድረግ መብቃቴን መጀመሪያ እግዚአብሔርን አመሰግናለሁ ግን ይሄን ነገር ለሷ ያረኩላት እንደምታዩት እኔ ከዚህ በፊት ቪዲዮ እንደሰራውላት የሰጠዋት ብር ደሞዝ ነው የሰጠዋት you know ደሞዝ ነው የሰጠዋት ማለት አንድ ሰው ደሞዝ ሰጥተው ከዛ በኋላ ግን በቪዲዮ ወጥቶ ብሩን አልሰጥህም ቀቅዬ በሾርባ በማንኪያ አርጌ ጠጥቻለሁ አይባልም አንደኛ ነገር ሁለተኛ ነገር የተቸገረ ሰው ደሞዝ ተሰጥቶት አለ ወጥቶ ስላለቀው እንደዚህ አይወራም እኔ አስሎንጋስ ደሞዝ ከከፈልኳት ቀድሜ ከሰጠዋት ብሩን ደሞዙን የሰጠዋት በሙዝ ብዬ አንደኛ ስሌቨሪነት እንዳይሰማት ከሰው ተቸገርኩና በችጋሩ ድቄ ተቀበልኩ የሚል ስሜት እንዳይሰማት እኔ ጥሩ ሆኜ በስራ እስከዛ ድረስ ሌላም ስራ እየፈለክሽ ማቋቋሚያ ይሆንሻል ብዬ ነው ይሄን ነገር ለማድረግ የፈለኩት you know አንድ እንድታቁም ፈልገው ነገር ደግሞ አንድ ሰው እኔን አለቃ ሆኜ ለማቋቋም ብዬ ብር ሰጥቻት ይሄንን ነገር አድርጋ እሷ ለኔ እንትን ማድረግ ማለት በጣም is a very bad thing ማለት አለቃዋ ነኝ at the end of the day አለቃዋ ነኝ እኔ በኔ ኮንታክት ባታረግም ቲሞቼም ኮንታክት ያርጓት ብር እስከተከፈላት ድረስ ቅድሚያ ክፍያ በደሞዝ እኮ በቪዲዮ ብላለች በቪዲዮ ተባብለን የሰጠዋት ያ ማለት ወጣ በአደባባይ እንዴት እኔ መኪና ሳልሰጣት የሹፍርና የሰው ታመላለሽኛለሽ ብዬ ደሞዝ ሰጣታለሁ ኢማጂን it's like ምን ማለት ነው ይሄ ሆነ ጊዜ የሆነ መኪና ምናምን ሰጠ ምን እሺ መኪና ሰጥቻለሁ ምንድነው እሱ ነገር ሶ ይሄን ታሪኩን አላቆምሽ ሙሉ So you want to talk about it? Okay, I really want to talk about this. Okay, no, it's fine. Let me clear this for you guys too. Okay, I'll tell you this. Yeah, I have a challenge. How this thing starts ማለት ነው
ቻሌንጅ $1000 ተነስቼ እንዳለ ላይፌን ትቼ ቤትቼ መኪኖቼን ትቼ ቤድ ስፔስ ድጋሚ የነበርኩበትን ተከራይቼ ከእንደገና ከዜሮ ጀመርኩ ላይፍን እንደሚቻለው ሰው ለማሳየት ኢንቴንሽናሊ ዶክመንተሪ እያደረኩ እያንዳንዱ ነገር ከዛ ትሬድ እያደረኩ እያሳየው ምናምንና $6000 ስገባ ወክ ምናምን ሰፈር ውስጥ አደረግ ነበር እዛ ያስኩበት ቦታና አንደኛ በቃ ማቃቸው ሰዎች ምናምን ኩትት እያልኩ ሲያዩ ምናምን አልተመቸኝም። ለዛ አሁን የተሻለ ቤት ገባለሁ ብዬ ዊዝድሮ አድርጌ $6000 ላይ የሆነች እንትን ከዛ ከቤድ ስፔስ ወጣውና የሆነች አንድ ቤድ ያላት ቤት ገባው። ከዛ ቀጣይ ላይ 9000 ነው 10000 ነው 11000 ስገባ $3000 ዊዝድሮ አደረኩና የ10000 መኪና ገዛው። ገባሽ? ገዛውና እሷን ያዝኩ። ከዛ ቻሌንጁ እግዚአብሔር ብሎ ቻሌንጁ አለቀና ቻሌንጁ ሲያልቅ ያችን ጊቫዌይ መኪናዋ ልስጣችሁ ምናምን ነገር አልኩ ለፎሎወሮች። ቻሌንጁ ያለቀው አንተ ስንት ስገባ $100 ምናምን ሺህ። ከዛ ቤት ገዛው ምናምን ዶክመንተሪ አለ ዩቲዩብ ላይ ፉል ቤት ስገዛ ምናምን ከዛ ተነስቼ ማለት ነው። ልክ ቤት ስገዛ ምናምን ስጨርስ ያችን መኪና ልስጣችሁ ስል ሰው ሁሉ የጠበቀ ነው ፎሎወሮቼ ናቸው። I'm talking about my followers who've been trading with me, who believed in me, you know. I don't even know እቺ አሁን ተባሏን ሴትዮ። ከዛ አንድ ቀን when I wake up everybody ለሷ ስጣት ምናምን ብሎ የሀገር ቪዲዮ ሰርቷል። I said okay, like I called her መጣች ሬስቶራንት የነበርኩበት እኔ አይደለሁም actually ቲሞች ያናገሯትና መጣች። So I asked her like እሷ የመጠበቀችው you know she like ምንድነው የሚባለው ያ ነገር የሚሰጠው ቻሌንጅ ምናምን መሰጣት ምናምን መስሏታል you know ፎሎወር ምናምን yeah so I don't እኔ ሲጀምር ችግር ስለማቅ የሰው ችግር ድጋሚ ሲሰማ የራሴ እንደ ክሊክ ነው ጠቅ አድርጎ የሚያስነሳብኝ። ለዛ መስማት አልፈልግም። ችግር ነው መስማት አልወድም። ባይዘው የምሬ ነው። እግዚአብሔር ምስክሬ ነው ብላችሁ እኔና ጓደኞቼ ጋር የተላላክነው ሜሴጅ ብታዩ ብዙዎቹ ለኔ ችግር ሲልክልኝ እነሱን ነከላቸው ሰምታችሁ ነገሩኝ። ትንሽ አልችልም እኔ በጣም ስለሚያመኝ ማለት ነው አልችልም። ብዙ ሰውን ሲን ምናምን የሚል ካያችሁ እኔ የሰማሁት አይደለም ለሰው ነው የምልከው። ምክንያቱም like I seen pain so I can't handle it ገባ ሶ እሷ አናገራት ምን እናልበት ምን እንደለች ምንም አቆ ነገር የለም። ሶ መጣችና ቁጭ በይ አልኳትና በቃ ያለሽበትን ነገር ሰምቻለሁ አልሰማሁም ምንም አቆ ነገር የለም። I will give you a car አልኳት። መኪና ሌላ ይገዛላት ብዬ አዘዝኩ። ቲሞቼ ፈልገው ገዙ መኪና። ከዛ ከሁለቱ መኪና ምረጪ ብዬ አስመረጥኳት። ከቻሌንጁና ከአዲሱ ነው አዲሱ ማለት ነው። ከዛ ሶ እሷ አናገራት ምን እናልበት ምን እንደለች ምንም አቆ ነገር የለም። ሶ መጣችና ቁጭ በይ አልኳትና በቃ ያለሽበትን ነገር ሰምቻለሁ አልሰማሁም ምንም አቆ ነገር የለም። I will give you a car አልኳት። መኪና ሌላ ይገዛላት ብዬ አዘዝኩ። ቲሞቼ ፈልገው ገዙ መኪና። ከዛ ከሁለቱ መኪና ምረጪ ብዬ አስመረጥኳት። ከቻሌንጁና ከአዲሱ ነው አዲሱ ማለት ነው። ከዛ የቻሌንጁ ትንሽ አነስ ያለች መኪና አልፈልግም የኛውን አለችና እሱ መረረች። ሶ መኪናውን እኔ አላውቅም። መኪናው የተገዛው መኪና አሁን አለ ለጊቫዌይ ተቀምጧል። ስለሱ መኪና ልንገራችሁ። መኪናውን ሰውየው በጣም ቶሎ ፈጥኖ መሸጥ የፈለገው ሚስቱ እዚህ ያለች ቶሎ ሸጦ እናቱ ታማለች። እናቱ ላይክ ምንድን ነው ይባላል ላስት ሞመንት የሚባል ነገር አለ። እንደዛ ሊሆን ስለሚችል ናና ያት አይነት ነገር ነው የተባለው። ኢንዲያዊ ነው። ከዛ ቶሎ ብሩ እንደተቀበለ ከሀገር ወጥቷል። ከዛ አንድ ሳምንት ምናምን ነገር በኋላ ይመጣል ባካችሁ ጠብቁ ምናምን ተባለ። ያው መኪናው ከሷ ጋር ስለሆነ እኛ ጊቫዌይ ሰጠናታል ረስተማል ነው። ምክንያቱም ትላንትና ማንም ሰው የሆነ ሳምንትና አልጠበቅንም ገባ ትላንትና ነው ያገኘዋት ዛሬ ነው የሰጠዋት። ስለዚህ you don't blame me አብቷ እናቴ እኔም ደግሞ አላውቅም ቲሞቼ ናቸው የገዙት መኪኖቹ ምናምን። ከዛ እሷ ያኛውን መርጣ ቢሆን በእኔ ስም ስለሆነ አዞርላታለሁ። ከዛ በኋላ ሰውየው እንደዚህ ብሏል ምናምን ነገር ትንሽ ጊዜ ታገሽኝ አላት። እሺ ብለን ከዛ አንድ ቀን እኔ ደግሞ ፎሎ ስላደረኳት ቲሞቼ ምናምን ያው ፎሎ ተደረገ ላይቭ ላይ የዛኑ ቀን ማታ እንደዛ በወሰደች በሁለተኛው ቀን በቃ ማትረዱኝ ከሆነ ተውኝ ወይ ይርዱኝ ምናምን ላይ ያለቀሰች ነው። እንዴ ሰው መኪና ሰጥቶሽል እንዴ ኮንግራቹሌሽን አይሏታል ሰዎች። you see she already እንትን አውቃለች ኦልሬዲ መረዳትም ምናምን አይዞሽ እሺ ምናምን እየተባለ ጊፍት ምናምን ለምዳለች። ስለዚህ ልክ ወዲያው ሰው ሲቆምባት ይሄን ነገር እንትን አለችው ገብቷ። እኔ ስለሰሜ የመጨነቅ ሰው ነኝ ብራዘር። እንኳን በአንድ በማን ድህነትንም ስለማውቀው የዳህ ላይ እንደዚህ ያደረገን ባባል አልፈልግም። አንደኛ ነገር ማንም አዋጥቶ የሰጠኝ አይደለም ገንዘብ የለም ከራሴ ነው። ሰው እንዲያቆም ፈልገው አዋጣችሁ ሰጥታችሁኝ ቢሆን ኖሮ ባልገዛላት ምናምን ትላለህ። ወዲያው ስልክ ደወልኩና ሌላ መኪና ይዘጋጅላት አልኩ። ሌላ መኪና ተዘጋጀላት። ይሄ ስንተኛ መኪና ነው? ሶስተኛ መኪና ነው። ምን ሆኖ ነው ያኛው? ሰው 5 ቀን መታገስ ነበረባት። ሰውየው እስኪመጣ ለማዞር እስኪመጣ መታገስ አቅቷት አዎ ከዛ እሷ እንደዛ ብላ እንትን ያለች ነው። ከዛ ሌላ መኪና መጣ። ይሄኛው መኪና አለ ሴም ሞዴል ሴም መኪና ነው። ይሄ መኪና መውሰድ ትችላለሽ ሰውየው እስኪመጣ። ከፈለግሽ ግን ቲሞቼን እሱን ኮንታክት አድርጊውና ሲመጣ እሱን ከፈለግሽ መውሰድ ትችላለሽ አልኳት። እሺ ምናምን ብላ ደስተኛ ሆና ስሞ ዞሮላት ቪዲዮ ምናምን አልፖስት ነው ቪዲዮ ለኛ ለምን ነው በቃ አንዴ ከፖስትክ በኋላ ሰው ዝም ብለ ማገርጣት ከባድ ነገር ስለሆነ ላክናት።
ኦኬ ሁለተኛውን ቪዲዮ ማለት ነው ሲቀይሩት ኖ ቪዲዮን ስንቀይረውማ ተናግረናል ሰው ምን ይላታል ኦኬ መኪናውን ስንቀይረው ግን መኪናውን ስንቀይረው ተናግረናል ግን መኪናውን ይዛ ስትሄድም ድጋሚ ሌላ ድራማ it's like too much drama for like በቃ ከሰው ረዳ ከዛ ሄደች ማታ ላይቭ ላይ ቲሞቼ ይደውላሉ እኔ ደግሞ ከገርል ፍሬንዴ ጋር ቤት ቁጭ ብዬልሻለሁ ቤት ዋጓ ምን አላችሁ አለ መኪናዋን እንደዚህ ክፍት ሳረጋት መንገድ ላይ ወለቀች ምናምን መኪና አልተሰጠኝም ምናምን ተብለ እየተባልኩልሽ ነው አዞ ላይክ ከዛ በኋላ በቃ ምንም አልመሰለኝም መጀመሪያውኑ አይኑ ጥሩ ሰው እንዳልሆነች ልጅቷ ለምን አልኩኝ እኔ ደውሎ ማቲ ይባላል እዚህ አንድ ማቲ የሚባል ታውቁታላችሁ መሰለኝ ቲክቶከር ማርሻል ባክ እኔ ከዚህ በፊት መኪኖች ላይ ቪዲዮ አሰራኝ ብለህ አሰራኝ ብዬ አሰርተኛል እኔ ሌላ ጥያቄ ላንተ መጠየቅ መብት የለኝም ግን ሴትዮዋ ስለተቸገረች እርዳት ነሷ መኪናዋ ይሰጥ ያለ ነው ሰው እኔም ቪዲዮ ሰርችላታለሁ አለኝ ግን እሷ መጀመሪያ የመጣ ሰዓት እንደዚህ ታውቃለህ ባይ ዘ ዌይ ማቲን እኮ በጣም ብዙ ሰው አይወደውም ከዚህ በፊት ሰው እርዳታ ብሎ ሰው ለሴትዮዋ ቪዲዮ ስላልሰራላት ሰው ጠምዶታል ምናምን ነገርና ታውቃለህ አበሻ ከጠመደ ምናምን ትለኝ እቺ ሴትዮ ጥሩ ሰው አይደለችም ቶሎ መኪናዋን ስጣትና እንትን ተፋታት አልኩት ምክንያቱም you can't አንድ ሰው እርጃት ብሎ ደውሎልኝ you can't talk about that nigga about me ገና የተገናኘን ሰከንድ ውስጥ so I know I have to surprise with this lady ቶሎና ግን በቃ እንደዛ ስታረግ በተርሻ ላይ እኔ ቪዲዮ ፖስት አልኩት እኔ ማናጅም አላረግም ሶሻል ሚዲያ እኔ ነው ቪዲዮ ተፖስተተ ሰው መውሰዷ ምናምን እዛ ስሰማ ምንድነው የሚላክልኝ እኔ ኖ ከዛ በፊት በመሃል ከአንድ ይሄንን ነገር ሴት ሰውየው ነገሮች ረዳሻለሁ ነገ ልጆች መኪናቸውን ሊወስዱ ሲመጡ ያንቺ መኪና ተዘጋጅቶ አንድ ላይ ሁለታችሁ መኪናችሁን ትወስዳላችሁ ማለት ነው እንግዲህ አሁን ችግር የለም ምንም ችግር የለውም it was nice meeting you እግዚአብሔር ይርዳሽ እንግዲህ ወደሽ ነገሮች ላይ ምንም ችግር የለም ማድረግ ተሻለ ምንም ችግር አትቻለኝ እግዚአብሔር ይስጥልኝ አሜን ምንም ችግር የለም እንብላ እንጠጣ እንግዲህ ኮንግራቹሌሽንስ ለአዲሱ መኪናሽ በጣም ነው የማመሰግነው ሁላችሁንም ምንም ችግር አትቻለኝ ምንም ችግር ቀለል ሻው ኖርማሊ እኔ I don't even know ብዙ አበሻም አላውቅም like ከኦንላይን ነገሮች ውጪና እያረኩ ነው ግን አትሳለኝ እየተንቀጠቀጥኩ ልጆችሽን አመስግኛቸው ብዙዎች ታግ ያረጉሽን ቪዲዮ ይሰሩልሽና አመስግኛቸው ምክንያቱም እነሱ ናቸው